የእግዚአብሔር ቃል ሕይወትን ይለውጣል። ይህን መንፈሳዊ መልእክት እንዳያመልጣችሁ ሰብስክራይብ ያድርጉ፣ ላይክ እና ሼር ያድርጉ። የጌታ ጸጋና ሰላም ይብዛላችሁ ወገኖቼ። ዛሬም ደግሞ እግዚአብሔር እድልን ሰጥቶን የእግዚአብሔርን ቃል የምንካፈልበትን እድል ጌታ ስለሰጠን ጌታን እጅግ አድርገን እናመሰግናለን። አሁንም ዛሬም የእግዚአብሔርን ቃል እንካፈላለን። ጌታ ደግሞ በቃሉ ይባርከናል። ጌታ ይባረክ። የእግዚአብሔርን ቃል መጽሐፈ ነገሥት ላይ ያለ ቃል ምዕራፍ 4 ከቁጥር 8 እስከ 36 ያለውን እግዚአብሔርን ሐሳብ አካፍላለሁ። በዚህ ዙሪያ ነው የምናገረው። ከዚህ ክፍል አንጻር ለዚህ መልእክቴ ርዕስ ሰጥቼዋለሁ። የእግዚአብሔር ጊዜ በሚል ርዕስ ሰጥቼዋለሁ። የእግዚአብሔር ጊዜ፣ የእግዚአብሔር ሰዓት በሚል መጽሐፍ ቅዱስ ላይ እዚህ ሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 36 ላይ ስለ አንዲት ሴት ታሪክ እዚህ ክፍል ላይ ይናገራል ወገኖች። ስለ አንዲት ሴት ታሪክ በዚህ ክፍል ላይ የእግዚአብሔር ቃል ይናገራል። ሙሉ ሐሳቡን በዚህ ክፍል ላይ ስንመለከት ሁለት አይነት ጥያቄ በሕይወቷ ላይ ስለመጣባት ስለ አንዲት ሴት ነው የሚናገረው። እቺ ሴት ምን አይነት ሴት ናት ብለን ስንመለከት ከዚህ ክፍል አንጻር ተስፋ ቆርጣ የተወችው ነገር ነበረ። በሕይወቷ ተስፋ ቆርጣ የዘጋችው ፋይል ነበር። ሌላው በእግዚአብሔር ጊዜ በእግዚአብሔር ሰዓት ደግሞ ወደ እሷ ሕይወት የመጣው በረከት እድሜ ሳይኖረው ሲጨነግፍ በዚህ ክፍል ላይ እንመለከታለን እና የእግዚአብሔር ሐሳብ የእግዚአብሔር ቃል በዚህ ዙሪያ ላይ ምን ብሎ ይነግረናል? የእግዚአብሔር ጊዜ የእግዚአብሔር ሰዓት ሲደርስ የሚሆነውን ነገር በዚህ ክፍል ላይ በሚያስደንቅ ሁኔታ የእግዚአብሔር ቃል ይናገራልና ወገኖች ይህንን መልእክት በጥሞና እንድትከታተሉኝ በጌታ ፍቅር እጋብዛችኋለሁ። እችን ሴት ስንመለከት እቺ ሱናማይቷ ሴት ማንነቷ፣ ባህሪዋ፣ ህይወቷ ደስ የሚያሰኝ ነው እና እዚህ ቁጥር 10 እና 11 ላይ እግዚአብሔር ቃል ሲናገር ትንሽ ቤት በሰገነቱ ላይ እንስራ፣ በዚያም አልጋ፣ ጠረጴዛ፣ ወንበር፣ መቅረዝ እናኑርለት፣ ወደ እኛም ሲመጣ ወደዚያ ይገባል አለች። አንድ ቀንም ወደዚያ በመጣ ጊዜ ቤቱ ገብቶ በዚያ አረፈ የሚል እግዚአብሔር ቃል ይናገራልና በዚህ ክፍል ላይ የሚናገረው ስለ ኤልሳ ነው። ኤልሳ ለአገልግሎት ወደዛ ስፍራ በመጣ ጊዜ እቺ ሴት ምግብን፣ መኝታን እንደምታዘጋጅለት እናያታለን እና ልበቀና ናት። እግዚአብሔርን የምትፈራ ናት፣ ልበቀና ናት። ለእግዚአብሔር ሰዎች ቦታን፣ ስፍራን የምትሰጥ ትልቅ የተባረከች የእግዚአብሔር ሴት እንደሆነች በዚህ ክፍል ላይ እንመለከታለን እና ይሄ ሲሆን ግን የሚገርማችሁ ነገር ይህንን ስታደርግ ከእግዚአብሔር ሰዎች የሆነን ነገር ፈልግ አይደለም። እንዲሁ በቅንነት በየዋህነት የምታደርገው መልካም ነገር ነው እና እግዚአብሔር በእውነት እንደዚህ አይነት ሰው ያድርገን። የሆነን ነገር ፈልገን ሳይሆን እንደ መንፈሳዊ ሰው እግዚአብሔር ከተደረገልን ወይም ደግሞ እግዚአብሔር በክርስቶስ ኢየሱስ ካደረገልን መልካም ነገር አንጻር ታማኝነታችንን፣ መልካምነታችን በሕይወታችን በብዙ ሊታይና ሊገለጥ እንደሚገባ ልናስብ ይገባልና እቺ ሴት መልካም ሴት ናት። ለዚህ ነው ኤልሳ መልካምነቷን አይቷል። ከዛ ለጊያዝ ምንድን ነው የሚለው? ለዚህ ሴት ምን ተደርጎላታል ይላል። ክብር ለእግዚአብሔር ይሁን። አያችሁ፣ የእግዚአብሔር ጊዜ የእግዚአብሔር ሰዓት ሲደርስ እንዲህ ነው የሚሆነው ወገኖቼ። እቺ ሴት ምንም አልጠየቀችም፣ እንዲህና እንዲህ አላለችም። ነገር ግን ከእሷ የሚጠበቀውን መልካምነቷን ታሳይ ነበርና ምን አለ ኤልሳ? ለዚች መልካም ለሆነች ሴት ምን ተደርጎላታል እያለ ሲናገር ነው ያለው ወገኖቼ። ታውቃላችሁ እግዚአብሔር በጊዜው ነገርን ውብ አድርጎ የሚሰራ አምላክ ነው ወገኖች። እንደ ክርስቲያን ብዙ እግዚአብሔርን እንዳንጠብቅ የሚያደርጉ ነገሮች በሕይወታችን ብዙ ነገሮች ሊከሰቱ ይችላሉ። ግን እግዚአብሔር በራሱ ጊዜ በራሱ ሰዓት ነገርን ውብ አድርጎ መስራት እንደሚችል ከዚች መልካም ሆነችው ሴት መማር እንችላለን እና ወገኖቼ ለዚህ ሴት ጠይቃ ሳይሆን ኤልሳ እንደዚህ አለ። ለዚህ ሴት ምን ተደርጎላታል አለ። ቁጥር 12 እና 13 ላይ ማየት እንችላለን። ሎሌውንም ጊያዝን እቺን ሱናማይቷን ጥራ አለው። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አስበሽልኝ፣ አሁን ምን ላድርግልሽ? ለንጉሱ ወይም ለሰራዊት አለቃ ልንገርልሽ በላት አለው። እርሷም እኔ በወገኔ መካከል ተቀምጬ ብላ መለሰችለት። ለንጉሱ የምነግርልሽ ነገር አለ ብሎ ኤልሳ ለዚህ ሴት ሲነግራት ምን ትላለች?
አይን አያስፈልገኝም፣ ምክንያቱም እኔ በወገኖቼ መካከል ምን የምኖር ሴት ነኝ ይላለች። ይቺ ሴት ባለጠጋ ናት፣ በዘመዶቿ በወገኖቿ መካከል የምትኖር ሴት ናት። ስለዚህ ምንም አያስፈልገኝም ስትል እናያለንና ሳያስፈልጋት ቀርቶ አይደለም ወገኖቼ። ተስፋ በመቁረጥ የረሳችው የተወችው ከእድሜ አንጻር ባሏም እሷም እድሜያቸው ስለሄደ መውለድ እንደማይችሉ ስለሚያውቁት ይህንን ፋይል ዘግተውታል። ይህንን ፋይል በቃ እንደማይሆን ደምድመው የጨረሱት ነገር እንደሆነ በዚህ ክፍል ላይ ማየት እንችላለን። እና ኤልሳም ሲጠይቃት ለንጉስ ወይም ለሰራዊት አለቃ ልንገርልሽ ሲላት ምንም የምትነግርልኝ ነገር የለም። አያችሁ፣ ምንም ብፈልገው ነገር የለም፣ ግን መልካምነቴ ምን አደርጋለሁ እቀጥላለሁ እያለች እየተናገረች ይመስለኛል። እና በእውነት እግዚአብሔር ይዳን ወገኖች። የእግዚአብሔር ጊዜ የእግዚአብሔር ሰዓት ሲደርስ ነገርን ውብ አድርጎ የሚሰራ አምላክ እንደሆነ ልንረዳ ከዚህ ክፍል እንችላለን ማለት ነው። ስለዚህ ወገኖች እቺ ሴት አይሆንም ብላ የዘጋችው የደመደመችው ፋይል እንዳለ ከዚህ ክፍል ላይ ማየት እንችላለን። ስለዚህ ዘግቷለች፣ አይሆንም ብላ ደምድማለች። ቁጥር 13 ላይ እንዲህ ይላታል፣ አንቺ ይላታል ለእኛ ስትይ ምን ብለሻል? ተቸግረሻል። ስለዚህ አይደል ሚላል ለንጉሱ ልንገርልሽ ሚላል፣ አንቺ ለእኛ ስትይ ምን አድርገሻል? መልካምን ነገር አድርገሻል፣ በጎን ነገር አድርገሻል። ስለዚህ ለንጉሱ የምነግርልሽ ነገር አለ ወይ እያለ ሲነግራት እንመለከታለን። ምክንያቱም ወገኖች እግዚአብሔር መልካም አምላክ ነው። እግዚአብሔር በራሱ ጊዜ በራሱ ሲመጣ ነገራችንን መልካም አድርጎ መስራት የሚችል አምላክ ነው። ግን እስከዛው ድረስ እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ህይወት በቅንነት እግዚአብሔርን በመፍራት እግዚአብሔርን በመጠበቅ ህይወት ውስጥ መኖር ከኛ ይጠበቃል ብዬ አስባለሁ። ምክንያቱም እግዚአብሔር የራሱ ጊዜ የራሱ ሰዓት እንዳለ ልናስብ ይገባል። የእግዚአብሔር ቀን ስትመጣ ወገኖቼ ነገራችን ሊከለከል አይችልም፣ በረከታችን ሊያዝ አይችልም። እግዚአብሔር ያሰበው ያቀደው ነገር በህይወታችን ይፈጸማል። ኢየሱስ ጌታ ነው። ወገኖች ይቺ ሴት ተስፋ የቆረጠችበት የዘጋችበት ፋይል ቢኖርም እግዚአብሔር ግን በጊዜው የእሷን ታሪክና የእሷን ህይወት ሊለውጥ ስለመጣ ያ ተስፋ የቆረጠችበት ጨርሳ አይሆንም ብላ የዘጋችውን ፋይል እግዚአብሔር ሊያንቀሳቅስ ወደ ህይወቷ መጣ። ክብር ለእግዚአብሔር ይሁን። ደምድማ የጨረሰችውን ነገር እግዚአብሔር ሊያስቀጥል ወደ ህይወቷ እንደመጣ በዚህ ክፍል ላይ እናያለን። ወገኖች ዛሬ እንደ እግዚአብሔር ሰው ልባርካችሁ። አይሆንም ብላችሁ ደምድማችሁ የዘጋችሁ ፋይል ካለ በጌታ በኢየሱስ ክርስቶስ ስም ይንቀሳቀስ። አይሆንም ብላችሁ በቃ የኔ ነገር እንዲና እንዲያ ነው ብላችሁ ዘግታችሁ የያዛችሁት ፋይል ካለ በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን መልእክት ለምትሰሙ ሰዎች በጌታ በኢየሱስ ክርስቶስ ስም የተዘጋው ፋይላችሁ እንዲንቀሳቀስ እኔ ጸልያለሁ። እግዚአብሔር ይችላል ወገኖች። የእግዚአብሔር ቀን የእግዚአብሔር ሰዓት ስትመጣ ተአምራትን የምታደርግ ናት። ኢየሱስ ጌታ። አይሆንም ተብሎ በተደመደመው ነገር ላይ እግዚአብሔር መልካምን ነገር ማድረግ የሚችል አምላክ እንደሆነ ከዚህ ክፍል ማየት እንችላለን። ወገኖቼ እቺ ሴት የምትገርምና ቅድም እንዳልኳችሁ ለተጠየቀችው ጥያቄ ምላሽን ነው የምትሰጠው። ነገር ግን እንዲና እንዲያ ብትልም ተስፋ የቆረጠችበት ነገር ቢኖርም በቃ አይሆንም ብላ የደመደመችው ነገር ቢኖርም ነገር ግን እቺ ሴት የምትታሰብበት ጊዜ ወይም ደግሞ እሷን እግዚአብሔር የሚጎበኝበት ጊዜ እንደደረሰ በዚህ ክፍል ላይ እናያለን። ለዚህ ነው ኤልሳ ምን አለው? ለጊያዝ ጠራውና ምን ይደረግላት ሲል ጠየቀው። ታውቃላችሁ እሷ መናገር አልቻለችም። የእግዚአብሔር ጊዜ ነው። እሷ መጎብኘት አለባት። የእግዚአብሔር ቀን ለእሷ መጥቷል። እግዚአብሔር እሷን ታሪኳን ነገሯን የሚለውጥበት ጊዜ መጥቷል። ስለዚህ ምን ይሏል? ለጊያዝ ሄድና ምን ይደረግላት አለው። ኢየሱስ ጌታ ነው። ምን አለ? ልጅ የላትም ባሏም ሽማግሌ ነው አለ። ክብር ለእግዚአብሔር ይሁን። አይቻልም አይሆንም ተብሎ የተደመደመ ድምዳሜ እንደሆነ በዚህ ክፍል ላይ እናያለን። ማለት ልጅ የላትም ግን መውለድ የምትችልበት ደረጃ አይደለም። ባሏ ምን ብሏል? ሸምግሏል እያለ ሲናገር እናያለን። ነገር ግን ወገኖች ቁጥር 16 ላይ ሲናገር ለዚህ ሴት ያላሰበችው በረከት ወደ ህይወቷ እንደመጣ እንመለከታለን። እርሱም ይላታል በሚመጣው ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አለ። እሷም አይደለም ጌታዬ የእግዚአብሔር ሰው ባሪያን አትዋሻት እለምንሃለሁ አለችው። ማይሆን ነገር ነው እየተናገርክ ያለው ኤልሳን የምትለው። ስለዚህ ምን አትበል፣ ባሪያን ምን አትበል፣ አትዋሻት። ይሄ በረከት በጣም ከባድ ነው፣ የሚሆን ነገር አይደለም ወገኖቼ። በእግዚአብሔር አይን ሁሉ ቀላል ነው። ክብር ለእግዚአብሔር ይሁን። እኛ አይሆንም አይቻልም ብለን የዘጋነው ፋይል ካለ የተውነው ነገር ካለ በእግዚአብሔር ጊዜ ይሆናል። ክብር ለእግዚአብሔር ይሁን። የእግዚአብሔር ተአምራት ከአይምሮ በላይ ነው።
የእግዚአብሔር ተአምራት እኛ ካሰብነው እኛ ከተረዳነው በላይ ናት። ክብር ለእግዚአብሔር ይሁን። ስለዚህ ቁጥር 16 ላይ እዚህ ክፍል ላይ እንደሚናገረው የዛሬ ዓመት ወንድ ልጅን ትታቀፊያለሽ አላት። ክብር ለእግዚአብሔር ይሁን። ወገኖቼ በአንድ በረከት ልባርካችሁ። ይህንን መልእክት ለምትከታተሉ ሰዎች፣ ይህንን መልእክት ለምትሰሙ የጠበቃችሁት ሳይሆን ያልጠበቃችሁት በረከት በጌታ በኢየሱስ ስም ያገኛችሁ። ወደ ህይወታችሁ የጠበቃችሁት አይደል፣ ያልጠበቃችሁት በረከት በክርስቶስ ኢየሱስ ስም ወደ ህይወታችሁ ይምጣ። እቺ ሴት ወገኖች ያልጠበቀችው ነገር ነው ወደ ህይወቷ የመጣው። ምን ስለሆነ? የእግዚአብሔር ጊዜ ስለሆነ፣ የእግዚአብሔር ሰዓት ስለሆነ። ክብር ለእግዚአብሔር ይሁን። ወገኖቼ ቤተ ክርስቲያንም ይላል አይደል ስለ ጴጥሮስም አጥብቃ ትጸልይ ነበር ይላል አይደል እግዚአብሔር ቃል። ስለማን? ስለ ጴጥሮስ። ጴጥሮስ የት ነው ያለው? ጴጥሮስ በገዳዩ እጅ ነው ያለው። ጴጥሮስ ተስፋ ቆርጦ በወህኒ ቤት ነው ያለው። ነገር ግን ይላል ስለ ጴጥሮስ ቤተክርስቲያን አጥብቃ ትጸልይ ነበር ይላል። ክብር ለእግዚአብሔር ይሁን። ወገኖቼ ድንገት ይላል ኢየሱስ ድንገት የጌታ መላእክት ተገልጦ በወህኒ ቤት ይላል ተአምራት መሆን ጀመረ። ክብር ለእግዚአብሔር ይሁን። ድንገት ያልታሰበ ነገር፣ እሱም ያልጠበቀው ነገር፣ ያልተዘጋጀበት የእግዚአብሔር ተአምራት፣ የእግዚአብሔር ብሌሲንግ፣ የእግዚአብሔር በረከት በወህኒ ቤት ውስጥ መሆን ጀመረ። የእግዚአብሔር ክብር ተገለጠ ይላል። ወገኖቼ በጣም የሚገርማችሁ ነገር በዛ ክፍል ውስጥ የተደረገው ነገር ጴጥሮስ እንኳን ከአይምሮ በላይ ነው የሆነበት። ነገሩ አልገባውም። በህልምን የመሰለው ያ ሁሉ ፕሮሰስ ተደርጎ እሱ ከወህኒ ቤት ከወጣ በኋላ ከሱ መላእክቶች ሲለዩ ነው ነገሩ እውን ሪያሊቲ እንደሆነ የገባው እንጂ በእንቅልፍ ልቡ የሚሆን ነገር ነው የመሰለው። ክብር ለእግዚአብሔር ይሁን። የእግዚአብሔር ጊዜ ሲሆን ወገኖቼ ከአይምሮ በላይ የሆነ የእግዚአብሔር ብሌሲንግ፣ ከአይምሮ በላይ የሆነ የእግዚአብሔር ተአምራት ያገኘናል። ኢየሱስ ጌታ ነው። በኢየሱስ ክርስቶስም የእግዚአብሔር ጊዜ፣ የእግዚአብሔር ሰዓት ፈጥና ወደ ህይወታችሁ ትምጣ። ክብር ለእግዚአብሔር ይሁን። ስለዚህ እቺ ሱናማይቷ ሴት ያልጠበቀችው ያልገመተችው ነገር ወደ ህይወቷ እየመጣ እንደሆነ እንመለከታለን። ወገኖቼ ባታምንም ጊዜው ስለሆነ ይህን ነገር በቃ ይሆናል ብላ ተስፋ ባታደርግም ጊዜው ስለሆነ የእሷ ጊዜ ስለሆነ የምትጎበኝበት ጊዜ ስለሆነ የእግዚአብሔርን ተአምራት የምታይበት ጊዜ ስለሆነ ባሪያው ኤልሳ እንደተናገረው በህይወቷ መሆን ጀመረ። ክብር ለእግዚአብሔር ይሁን። ቁጥር 17 ላይ እንዲህ ይላል፣ ሴቲቷም ጸነሰች ይላል። በዚያም ወራት በአዲሱ ዓመት ኤልሳ እንዳላት ወንድ ልጅ ወለደች። ክብር ለእግዚአብሔር ይሁን። ጸነሰች። አይቻልም አይሆንም ከተባለ ነገር ውስጥ እግዚአብሔር መልካምን ነገር ማውጣት የሚችል አምላክ ስለሆነ በዚህ ሴት ህይወት ውስጥ የተዘጋ ተደምድሞ በአራት ነጥብ የተቀመጠ ፋይል ነበረ። እግዚአብሔር ግን በራሱ ጊዜ በራሱ ሰዓት መልካምን ነገር ወደ ህይወቷ እንዳመጣ እናያለንና እንደተናገረው እግዚአብሔር በህይወቷ ምን ማድረግ ጀመረ? መፈጸም ጀመረ። ክብር ለእግዚአብሔር።